98 ቢሊዮን ብር በባለስልጣኖችና በአርቲስቶች መበላታችንን ለህዝብ እንደራሴዎች ያለማመንታት ይፋ ያደረገው ፌደራል ፖሊስ ባለሙያዎቹና አመራሮችን ማመስገን በጣም ተገቢ ይሆናል። ልዩነት ሊኖረኝ ይችላል፣ ቅሬታና መከፋትም እንደዚሁም። ታዲያ ለምንድነው ፌደራል ፖሊስን የማመሰግነው? አንደኛ ይህን እጅግ ውስብስብና አታካች በሂደቱ ከፍተኛ ሪስክ ያለው የምርመራ ሥራ በማከናወኑ ነው። ሁለተኛ የምርመራ ግኝቶቹን ሰንዱቅ ውስጥ አልቆለፈባቸውም። ለኢትዮጵያ ሕዝብ በእንደራሴዎቹ በኩል ብትንትን ግልጥልጥ አድርጎ በማቅረቡና ተገቢውን ማብራሪያም በመስጠቱ ነው። በእርግጥ ፌደራል ፖሊስ የሰራው የሰርክ ተግባሩን ነው፣ መደበኛ ሥራው ግዴታው። ለማመስገን ያንደረደረኝ ተስፋዬ እንደ ጉም ሳይበተን እንደ ጤዛ ሳይተን ነፍስ ያለው እንዲህ ያለ ተቋምም አለለካ በሚል ሐሳብ ነው። በእርግጥ ራሱ ፌደራል ፖሊስ ላይ ቅሬታና መከፋትም ጭምር ሳይኖረኝ ቀርቶ ግን አይደለም። ለዚህ ከባድና ውስብስብ አታካች ሥራው ግን በሚመጥነው ልክ ማመስገን እንደ ዜጋ ተገቢ ነው የሚል ጽኑ አቋም ስለያዝኩ ነው። በዚህ ፈታኝ ጊዜ ማመስገንም መተቸትም ገንቢ ሂስ ማቅረብም ከቅርብም ከሩቅም ውርጅብኝ ያስከትል ይሆናል። ሆደ ባሻነታችን ያስከተለው ነውና ሁሉንም በትዕግስትና በትህትና እቀበላለሁ። ፌደራል ፖሊስን እንደ ተቋም በምርመራው ሂደት ውስጥ የተሳተፉ ባለሙያዎችንና ከኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጀምሮም መላ አመራሮቹም ለዚህ የተለየ ድንቅ ሥራም ሊመሰገኑ ይገባል። በቁም የሚግጡን እንዳሉ ሁሉ የሕዝብ ድጋፍና አለኝታነት ከተቸረው ግዙፎቹን ሌቦች ፍትሕ ሳጥን ውስጥ የሚያቆምልን አካል በእርግጥም አለን ማለት ነው። አመሰግናለሁ።